ማሻአላህ ተባረከላህ። ያው እንግዲህ እንደምታዩት በጣም ያምራል ሸንኮራው፣ ቤቶቹ ያሰላም አትክልቱና ቤቱ ውበቱ በጣም ይለያል። የተራራው አቀማመጥ፣ የቤቶቹ አቀማመጥ፣ የሸንኮራው አቀማመጥ፣ አትክልቱ እዛ አካባቢ ይለያል። ማሻአላህ ተባረከላህ። ለምለሚቱ ጊራና እንዲህ ናት ሀገራችን። ሀገራችን ሰላም ከሆነች፣ ሀገራችን ሰላም ብትሆን ወላሂ በጣም ታምራለች። በጣም ከምንም በላይ ብቻ አላህ ሰላም ያርግልን ሀገራችንን እንጂ ወላሂ በጣም ይለያል። በጣም 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 ከምንም በላይ ነው የሚያምረው ወላሂ አልዓዚም። አሁን ይሄንን አረንጓዴ ይሄንን የመሰለ አትክልት ምድረ በዳ ሆኖ ምንም ነገር የሌለበት ስንት ክልሎች አሉ ምሳሌ ማለት ነው። ይህ እንግዲህ ትልቅ ኒዕማ ነው፣ ትልቅ ስጦታ ነው፣ በፈጣሪ የተሰጠን ስጦታ፣ ትልቅ ጸጋ። ጊራና እናቴዋ ከተማውና አትክልቱ አጅብ ነው። አሁን ያው እንግዲህ በጠራራ ፀሐይ ነው ቀረጻ ያደረኩት። ወደ ማታ ላይ ወይም ጧት ረፋዱ ላይ ቢሆን ምን የመሰለ ቀረጻ ይቀረጻል፣ ያምራል ማለት ነው። ማሻአላህ ተባረከላህ። እንግዲህ ይህን ይመስላል ማለት ነው። እስኪ ደግሞ ወደ ሸንኮሩ ገባ ብዬ ላሳያችሁ እና ሸንኮሩ ይሄ የምታዩት እንግዲህ ሸንበቆ፣ አቮካዶ፣ ማንጎ ማሻአላህ ተባረከላህ በጣም ይለያል፣ በጣም ያምራል። ማንጎውም በስሏል አለው። ረህማ የሆነች ሀገር፣ ምርጥ የሆነች ሀገር እኮ ነው ወላሂ። ጨፌ ነበር ይሄ ሁሉ መሬት። ስሜ አሊ ይባላለሁ። ምን እየሰራህ ነው አንተ? ገበሬ ነህ ወላ? አይ እኔ ገበሬ አይደለሁም፣ ነጋዴ ነኝ። ከገበሬዎች እገዛለሁ፣ ወደ አላማጣ ወደ ትግራይ አስረክባለሁ። በቁጥር መሬቱን ጃምላ ገዛና በቁጥር አስረክባለሁ። ያው ስናገኝም ስናጣም ነው፣ ትንሽ ቁጭ ከማለት ይሻላል። እና ታዲያ አሁን ይሄን ስንት በስንት ነው አሁን የገዛሽው? ይሄ ሁለት ገመድ ይሆናል። ሁለት ገመድ ማለት ስንት ማለት ነው? ስንት ካሬ ማለት ነው? ስንት በስንት ማለት ነው? ኧረ ብዙ ያው እናንተ 200 በ200 ማለት ነው። አንዱ ገመድ 100 በ100 ነው የሚሆነው። 200 በ200 ነው የሚሆነው። አሁን የገዛው መሬት በጣም ሰፊ ነው። ስንት ገዛው ነው ማለት? 200,000 አሁን እንደዚህ እያደረግህ እየሰራህ ምንም ተመዛገርም ከምንም የተረፈም ደግሞ መልሰህ አይነትህን ይዘህ አተርፈህ መልሰህ ደግሞ ትሸጣለህ ማለት ነው። አዎ አትርፋለሁ ኢንሻአላህ። ደግሞ ያው እንዲያገዛዛችን ነው፣ ኪሳራም አለ። አዎ እና ላሳየህ ና በዚህ ና እኔን ተከተል። ምንም የለውም፣ ቢኖርም አይበላንም። አዎ ሰው ለማዲያ ነው ያለው አውሬ እባቡም ጅቡም አይበላንም። እሱ አጉሎ ነው። ለምጣድ መጋጫ የሚሆነው አለ አይደል?
አጉሎ አገሬ ተኝቷል። ብዙ አይለይም። ማንጎ ይሄ ነው። ወጣና ወፍ ነው። ብዙ አይጠቀሙትም። ይሄ ደግሞ ዘይቶኒ ዘይት ነው። ላውርድልህ እና ላውርድልህ አገዳ መቁረጥ ጫማ ከሆነ ተሽልበታል። ባይሆን እዛ ላይ ጥላት ላይ አልጥላት አይጥልም አይጥልም። ለምን ተጠብቃት ማይቷል አልወርቅም። ልምዱ አለኝና በጣም ነው የሚጥመው። አልወርቅም እየበላ ዘይቱና ዘይቱ አሪፍ ነው። ጁስ አለው። አለማጣ ተጠቅሜው ነው። ከተማውማ በጣም ነው ህዝብ ወፍ ነው የሚበላው። ህዝብ ወፍ ነው የሚበላው። እኛ ጋር ወፍ ነው የሚጠቀመው። በጣም ይጥማል። የሽፉን ከንፈር ነው የሚለው ወንድም። ይሄ ዘይቶኒ ይሄ ጥለዞችን ከንፈር ነው የሚመስለው። የምጠዋዎቹ በእንክብካቤ ያለ ነው። የሽፉኖቹ ከንፈር በእንክብካቤ ያለ ነው። መቶ እያሰር ነው። አንቺ 30,000 መኪናው ግራናማ ጠራው እንዳ አያቆየንም። እሺ አረሳት ይሄን ይመስላል ነው ሀገራችን። አገዳው ገና እኮ አለ ወደ ላይ እየተኝቶ ነው። በዛ እንገባለን። በዛ ሀይኩ ነው ብታየው በጣም ነው ማሻአላ። ያው ምርቱ እያለቀ አሁን ምርቱ እያለቀ ነው እንጂ ስንት ሀገር ሄዷል። 300,000 ለሁን በወዲያ ወይ ተውስ እንግባበል አለማጣ ይጫናል። ካለማጣ ወደ ባላ ጨርጨር ኩኩፎ መሆን ያከፋፍሉታል። ፌስታል የለህም አንተን ያዘው በኪሳችን ምናምን ላይ ድረስ እንይዘዋለን። አንተ ግማሽ ና ይያለው ምን አንተ ናች። አዎ ይሄ ሁሉ እንደዚህ በዚህ ብላ
እና ትንሽ እስቲ አንተም ገባ ብለህ ይኸው እና ግን ንግባ ወደ ውስጥ አይነካንም ምንም ጅብ ነው ያለው ጅብ አለ እንዲያፈራ ባይሆን ወላሂ ጅብ አለ ግን አይነካንም እኛና ወራ ወጥቶ እናገኘዋለን ጠባቂ እኮ ነው ይሄ አካባቢው ጠባቂ ነው እና ይቆረጣል ገና እኮ አትክልቱን ዙረን አልጨረስንም እና ገና ነው እንጂ ገና ሳይጀምር አይው ዛለ እንዴ ገና ማለት ሳይደክምም አትሄድም ይሄ ነገር አያስገባም ውስጥ ላይ ነበር አይቅርብም አያስገባም ሽንኮሩማ ለየት ያለ ከዚህ 100 ብር ይሸጣል ግን እኔ የማስረክበው መቶም በ25 ብር ነው በጅምላ አሁን ወደ ትግራይ ቀጭንም ቢሆን ሁሉም እንደዚህ አይነቱ ይገባል አሁን አንድ ማለት ነው ከሸህም 2-3 ይገባል ይሄ ያጣጣዋል ከዚህ የሚሸጠው 5 ብር ነው ቢቀር እዛ ለማታ ይሸጣል ውድ ነው ለፍዮች ዘንበ የጢሮ ይሄ ሸምበቆ ጢሮ ይሄ ለፍየል የሚበላው ግመልም ይበላል አረጥላታል ስራ ላይ ስለሆንክ አንተ ብዙውን ጊዜ በጣም ጎበዝ ነህ ማሻአላህ ምን የበላከኝ ትጠላለህ በጣም ነው የሚወፍረው ነው ፍርሻ ነው ፍርሻ በላይ ነው ይሄ ለፍየሎቹ ምንድነው አከስሙ ቄሮ ማቆን የኦሮሞ ወጣት ነው እንዴ የኦሮሞ ወጣት ቄሮ ይባላል የአማራው ደግሞ ማነው አልከስሙ ሂድና ይዘው አትፍራ ዘወር እያልክ እያየህ ጋሼ ዘወር እያልክ እያየህ አትፍራ እኛ ስሙን ነው እንጂ ስቡ ላይ የለንበትም ምን አስፈራህ አንተ ይዋ አምና የት ነበር የቆረጠው ሽንኮራ አምና በታች በኩል ይሄ ሁሉ ጨፌ ነበር ያው አሁን አለም 220 ነው ወደ ዘይት ይሸጣል 220 ብር አንተ ስንት ነው የገዛው ታልከኝ ይሄ ለከብቶች አሰጡኝ ታዲያ እናንተ ምን ይበላሻል አሁን ብላጊ ስላለ ይበልታል አሁን እርጥብ ስለሆነ ጉድ አይዙ እንደሱን አይነት ነው የሚበሉት ፍየሎች በጣም የሚወዱት ወላሂ ምንድነው ስሙ ያሁኑ ቆረጣ ነው እንዴ አይደለም ይለያል ሩዝ ነው እንዴ ሩዝ ማሪ የፍየል ሩዝ ማሻአላህ በቀሎ እስቲ ደግሞ ፎቶ ላንሳው ቆይ በቀሎ ነው ምናምን ያምራል ወላሂ ያ ሰላም ማሻአላህ ተባረከላህ ሀገራችን እኮ ማሻአላህ ተባረከላህ ያ ሰላም ማሻአላህ
እኔ ደከመኝ፣ በጣም ነው የደከመኝ። አላህ ሰላም ሲያምር ወላሂ ለዓዚም ሰፈሩ። ኧረ ቆየኝ ጅብ አለ እያልክ እያስፈራኸኝ። ጅቡ አለ አላልክም እና እያስፈራኸኝ ታዲያ በትዕዛዝ ነው እንዴ? እንዴ ያልኩት ሸምበቆ ውስጥ ቢወጣስ ቡትርፍ ብሎ ይወጣ እንደውስ። ኧረ ተው አውሬ ጋራ ብዙ አትተማመን። ወላሂ አሁን እኮ በቃ ወደ ፋጅ ምናምን አይሄድም። ለምን የሚተናኮለው እንትን ስለሌለ የለም ማንም አይተናኮለው። ያ ሰላም ማሻአላህ። ትልቅ ነገር ነው የሰራው። አየ ምን ልዩ ነገር አለ ደግሞ? ከገበሬዎች መንደር